ሰላም ጤና ይስጥልኝ። ይህ አማሃ ኒውስ ነው። የዜናዎቻችን ዝርዝር ከመጀመራችን በፊት በቅድሚያ ርዕሶችን ነው። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን የምታስከፍልበት ሕግ ልታወጣ ነው ተባለ። ፕሬዚዳንት ትራምፕ የኢራን አመራሮች ጊዜው ሳይረፍድ ድርድሩን በቁም ነገር እንዲይዙ ታሳሰቡ። እስራኤል የኢራንና አብዮታዊ ዘብ የባህር ኃይል አዛዡ መግደሏን አስታወቀች። በኢራንና አሜሪካ መካከል የሚደረገው ውይይት እርግጠኛ ባልሆነበት ዕለት ጥቃቶች መፈጸማቸው ቀጥለዋል። እስራኤል የኢራን አፈ ጉባኤና የውጭ ጉዳይ ሚኒስቴር ልትገድላቸው ከምትፈልጋቸው ባለስልጣናት ዝርዝር እንዲወጡ አደረገች። ኢራን ከአሜሪካ ጋር ቀጥተኛ ንግግር መደረጉን ካስተባበለች በኋላ የነዳጅ ዋጋ መጨመሩ ተሰማ። ዋይት ሃውስ ከኢራን ጋር እየተደረገ ነው ስላለው ድርድር ምን አለ? ኢራን ከአሜሪካ ጋር የሚደረግን ውይይት ውድቅ ማድረጓ ጥልቅ አለመተማመን እንዳለ ያሳያል። ኢራን እና አሜሪካ ድርድርን በሚመለከት ምን እያሉ እንደሆነ የመሳሰሉትን ይዘን ቀርበንላችኋል። ውድ አድማጮቻችንና ተመልካቾቻችን እነዚህና መሰል ሀሳቦችን በዝርዝር የምንመለከት ይሆናል። እስከ ቪዲዮ መጨረሻ ተከታተሉ ዘንድ በአክብሮት እየጠየቅን ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ተከታተሉን ዘንድ እንጋብዛለን። ወደ ዝርዝሩ ስንገባ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች የምታስከፍልበት ሕግ ልታወጣ ነው ተባለ። የኢራን ፓርላማ በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች ክፍያ ለመሰብሰብ የሚያስችል ረቂቅ ሕግ ሊወጣ መሆኑን የሀገሪቱ መገናኛ ብዙሃን ዘገቡ። የፓርላማው የኮንስትራክሽን ኮሚቴ ኃላፊ ረቂቅ ተዘጋጅቷል፣ ነገር ግን ወደ ሙሉ አዋጅነት ደረጃ አልደረሰም ብለዋል። ሕጉ የተዘጋጀው ለሚያልፉ መርከቦች የደህንነት ጥበቃ ለማቅረብ እንደሆነም ተነግረዋል። አንድ የሀገሪቱ ሕግ አውጪ ደግሞ ፓርላማው ኢራን በሆርሙዝ ወሽመጥ ያላትን ሉዓላዊነት፣ ቁጥጥርና የበላይነት በህጋዊ መንገድ ለማረጋገጥ የተያዘውን እቅድ እየተከተለ ነው፣ በዚያውም ክፍያ በመሰብሰብ የገቢ ምንጭ ይፈጥራል ማለታቸውን አሶሺየትድ ፕሬስ የኢራን የዜና ወኪሎችን ዋቢ አድርጎ ዘግቧል። ሸቀጦች በሌሎች ኮሪደሮች ሲያልፉ የትራንዚት ክፍያ እንደሚከፍሉ ሁሉ ይህ ሙሉ በሙሉ ተፈጥሯዊ ነው፣ የሆርሙዝ ወሽመጥ መተላለፊያ ነው ብለዋል። እኛ ጥበቃ እናቀርባለን፣ መርከቦች እና የነዳጅ ጫኞች ይህንን አይነት ክፍያ መክፈላቸውም ተፈጥሯዊ ነው ሲሉ የረቂቁን መነሻ አስረድተዋል። በወሽመጡ ከሚያልፉ መርከቦች የሚሰበሰበው ክፍያ ምን ያህል እንደሆነም እስካሁን አልታወቀም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ትናንት ምሽት በቴሌቪዥን በተላለፈ ንግግራቸው ቴህራን እስካሁን እንደ ቻይና፣ ሩሲያ፣ ፓኪስታን፣ ኢራቅ እና ህንድ ካሉ ሀገራት የቀረበላትን የመርከቦች የይለፍ ጥያቄ መቀበሏን ገልጸዋል። ከኢራን አንጻር ሲታይ የሆርሙዝ ወሽመጥ ሙሉ ለሙሉ አልተዘጋም፣ ለጠላቶቻቸው ግን ዝግ ነው ብለዋል። ፕሬዚዳንት ትራምፕ የኢራን አመራሮች ጊዜው ሳይረፍድ በፊት ድርድሩን በቁም ነገር እንዲይዙ ታሳሰቡ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራን አመራሮች አንዴ ከሆነ በኋላ ወደ ኋላ መመለስ ስለማይኖር ጊዜው ሳይረፍድ በፊት ድርድር እንዲያደርጉ አሳሰቡ። ትራምፕ በማህበራዊ ሚዲያ ገጻቸው ይህንን ያሉት ከኢራን ጋር የሚደረግ ድርድር እየተቃረበ መሆኑን ከገለጹ ከአንድ ቀን በኋላ ነው። የኢራን አመራሮች ከአሜሪካ ጋር ለመስማማት እየለመኑ ነው በማለት የጻፉት ፕሬዝዳንቱ የአገሪቱ ጦር እንደተደመሰሰ እንዲሁም ወደ ኋላ የመመለስ ምንም እድል እንደሌለ ተናግረዋል። የኢራን አመራሮች አሁንም በአደባባይ የሚናገሩት የእኛን እቅድ እየተመለከቱት እንደሆነ ብቻ ነው፣ ስህተት ሲሉ በትሩዝ ሶሻል ገጻቸው ጽፈዋል። የኢራን ተደራዳሪዎችንም እጅግ የተለዩና እንግዳ ሲሉ ጠርተዋል። ጊዜው እጅግ ሳይረፍድ በፊት ቶሎ ጉዳዩን በቁም ነገር ቢይዙት ይሻላል፣ ምክንያቱም አንዴ ከሆነ በኋላ ወደ ኋላ መመለስ የለም፣ ጥሩም አይሆንም ብለዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ ኢራን ለአሁኑ ምንም የመደራደር ፍላጎት እንደሌላት ረቡዕ ዕለት ተናግረው ነበር። በወዳጅ ሀገራት በኩል መልእክት መድረሱን የገለጹት የውጭ ጉዳይ ሚኒስትሩ ነገር ግን ይህ የመልእክት ልውውጥ ንግግርም ድርድርም ወይም ለዚያ የቀረበ ነበር እንዳልሆነ አስገንዝበዋል። እስራኤል የኢራን አብዮታዊ ዘብ የባህር ኃይል አዛዥ መግደሏን አስታወቀች።
እስራኤል ወሳኙ የሆርሙዝ ወሽመጥን መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አሊሬዛ ታንጋሲሪን መግደሏን አስታወቀች። የእስራኤል የመከላከያ ሚኒስትር ኢዝራኤል ካትዝ አዛዡ በሽብር የቦምብ ጥቃቶችና የሆርሙዝ የባህር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው በማለት ከሰዋል። ሚኒስትሩ ጨምረውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ ባለስልጣናት በእስራኤል ጥቃት መገደላቸውን አመልክተዋል። ግድያውን በተመለከተ እስራኤል እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። አሊሬዛ ታንጋሲሪ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያን አቆጣጠር በ2018 ነበር። ከዚያ በፊት እንደ አውሮፓውያን አቆጣጠር በ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ በመሆን አገልግለዋል። እርሳቸው እንደሚገለገሉበት የሚገለጽ የኤክስ አካውንት እንደ አውሮፓውያን አቆጣጠር ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት ይጠቀሙበት ነበር። በዚህ የኤክስ ገጽ ላይ ስለ ሆርሙዝ ወሽመጥ ብዙ ጊዜ አጋርተዋል። በዚህ ገጽ ላይ ኢራን ላይ ጥቃት ከሚፈጽሙ ጋር ግንኙነት ያለው ማንኛውም መርከብ የማለፍ መብት የለውም የሚል መልእክት ሰፍሯል። ታንጋሲሪ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑ ቀደም ሲል በአሜሪካና በእስራኤል ላይ ብዙ መግለጫዎችን ሰጥተዋል። እንደ አውሮፓውያኑ አቆጣጠር በ2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ ባህር ወሽመጥን እንደሚዘጉ ዝግተው ነበር። በኢራንና አሜሪካ መካከል የሚደረገው ውይይት እርግጠኛ ባልሆነበት ዕለት ጥቃቶች መፈጸማቸው ቀጥለዋል። ዶናልድ ትራምፕ በኢራን ላይ የከፈቱን ጦርነት የሚያስቆም ንግግር መጀመሩን ቢናገሩም ኢራናውያን ግን ምንም ነገር የለም ሲሉ ማስተባበላቸውን ቀጥለዋል። የሚካሄዱ ንግግሮች ላይ እርግጠኛ ባልተሆነበት ዕለት በቀጠናው የሚፈጸሙ ጥቃቶች ቀጥለዋል። እስራኤል ሐሙስ ዕለት በኢስፋሃን እና በሌሎች በርካታ አካባቢዎች መጠነ ሰፊ ጥቃት መክፈቷን ተናግራለች። የዩናይትድ ስቴትስ ማዕከላዊ እዝ ሌሊቱን የዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብ ላይ በመነሳት በኢራን በሚገኙ ኢላማዎች ላይ ጥቃቶች መፈጸሙን ገልጿል። በሊባኖስ የሀገሪቱ ብሔራዊ ዜና ወኪል ኤንኤንኤ ረቡዕ ምሽት እስራኤል በምዕራባዊ ሊባኖስ ሀሮፍ በፈጸመችው ጥቃት 2 ሰዎች መሞታቸውንና 8 መቁሰላቸውን አስታውቋል። ሐሙስ ማለዳ እንዲሁም በአራብ ሳሊም ከተማ አቅራቢያ በተፈጸመ ጥቃት ተጨማሪ 8 ሰዎች መጎዳታቸውን የሀገሪቱ ጤና ሚኒስቴር ጠቅሶ ዘግቧል። ኢራን በተባበሩት አረብ ኤሚሬትስ አቡዳቢ ላይ በፈጸመችው የሚሳኤል ጥቃት 2 ሰዎች መገደላቸው ተገልጿል። በተጨማሪም ሳውዲ አረቢያና ኩዌት ከኢራን የተተኮሱ ድሮኖችን ማክሸፋቸውን ተናግረዋል። እስራኤል በበኩሏ በካፍር ቃሲም ከተማ በተፈጸመ ጥቃት 6 ሰዎች ተጎድተው ሆስፒታል መግባታቸውን ይፋ አድርጋለች። ባህሬን ሐሙስ ማለዳ የተተኮሰ ሚሳኤልን ተከትሎ ነዋሪዎቹ ደህንነቱ ወደ ተጠበቀ መጠለያ እንዲገቡ ማስጠንቀቂያ አስተላልፋለች። እስራኤል የኢራን አፈ ጉባኤና የውጭ ጉዳይ ሚኒስትር ልትገድላቸው ከምትፈልጋቸው ባለስልጣናት ዝርዝር እንዲወጡ አደረገች። እስራኤል የኢራን የፓርላማ አፈ ጉባኤና የውጭ ጉዳይ ሚኒስትሩን ልትገድላቸው ከምትፈልጋቸው የኢራን ባለስልጣን ዝርዝር ውስጥ ማስወጣቷን አንድ የፓኪስታን ባለስልጣን ተናገሩ። የውጭ ጉዳይ ሚኒስትር አባስ አራግቺ እና የአፈ ጉባኤ መሐመድ ባጋር ጋሊባፍ ስም እስራኤል ከጥቃት ኢላማዋ ዝርዝር እንድታስወጣ ፓኪስታን በአሜሪካ በኩል ጥያቄ በማቅረቧ ተቀባይነት ማግኘቱን ባለስልጣኑ ለሮይተርስ ዜና ወኪል ገልጿል። እስራኤል 2 ባለስልጣናት የሚገኙባቸውን ስፍራዎች መረጃ ነበራት። እነሱም ሊገድሏቸው ይፈልጋሉ። ነገር ግን እኛ ለአሜሪካኖች እነዚህ ሰዎች ከተገደሉ ለድርድር የሚቀመጥ ሌላ ሰው እንደማይኖር ስለነገርናቸው እስራኤላውያኑ እቅዳቸውን እንዲተው አድርገዋል ሲሉ ባለስልጣኑ ተናግረዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ዕለት አንስቶ በርካታ የኢራን ከፍተኛ ፖለቲካዊ እና ወታደራዊ መሪዎች በእስራኤል ጥቃት የተገደሉ ሲሆን እስራኤል ባለስልጣናት ማደኗን እንደምትቀጥል በተደጋጋሚ ገልጻለች። 1 ወር ሊሞላው የተቃረበውን ጦርነት ለማስቆም በኢራንና በአሜሪካ መካከል
ሊካሄድ የታሰበውን ድርድር ፓኪስታን ታስተናግደዋለች ተብሎ ይጠበቃል። በዚህ ድርድር ላይ ኢራንን በመወከል በእስራኤል ኢላማ መደረጋቸው እየተነገረ ያሉት የውጭ ጉዳይ ሚኒስትር አባስ አራግቺ እንዲሁም በአሜሪካ በኩል ምክትል ፕሬዚዳንት ጄዲ ቫንስ በዋናነት ይገኛሉ ተብሎ እየተጠበቀ ነው። አሜሪካና እስራኤል ብዙዎቹን የኢራን መሪዎችን ገድለዋል። ትራምፕ ከማን ጋር ሊደራደሩ ይችላሉ? ኢራን ከአሜሪካ ጋር ቀጥተኛ ንግግር መደረጉን ካስተባበለች በኋላ የነዳጅ ዋጋ መጨመሩ ተነገረ። የኢራን የውጭ ጉዳይ ሚኒስትር ሀገራቸው ከአሜሪካ ጋር አሁን የመደራደር ፍላጎት እንደሌላት ከተናገሩ በኋላ ዓለም አቀፉ የነዳጅ ገበያ በእስያ ጭማሪ አሳይቷል። ረቡዕ ዕለት የኢራኑ የውጭ ጉዳይ ሚኒስትር ለሀገር ውስጥ ሚዲያዎች እንደገለጹት ንግግሩ እየተደረገ ያለው በወዳጅ አገራት በኩል ነው። ይህ ደግሞ እንደ ድርድር አይወሰድም ብለዋል። ኢራን ንግግር አለመኖሩን መናገሯን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕን ኢራን ድርድር መጀመሩ መግለጽ ያስፈራታል ብለዋል። ውዝግቡ እየቀጠለ ባለበት ሁኔታ የድፍድፍ ነዳጅ ዋጋ መጨመሩ ተስተውሏል። በተለያየ የገበያ ቦታዎች ድፍድፍ ነዳጅ ዘይት በበርሜል ከ1.4 እስከ 1.6 በመቶ ታይቶበታል። ዋይት ሀውስ ከኢራን ጋር እየተደረገ ነው ስላለው ድርድር ምን አለ? ረቡዕ ምሽት በነበረ ጋዜጣዊ መግለጫ ወቅት የዋይት ሀውስ ፕሬስ ኃላፊ ካሮላይን ሌቪት በኢራን ጉዳይ ላይ ሰፋ ያለ ማብራሪያ ሰጥተዋል። ኃላፊዋ ፕሬዚዳንት ትራምፕ ውጤታማ ውይይት ከኢራን ጋር ማድረጋቸውን ቢገልጹም ቴሄራን ግን ይህንን አስተባብላለች። ሌቪት በማህበራዊ ሚዲያ እየተዘዋወረ ያለው ባለ 15 ነጥብ እቅድ ግምት ናቸው ካሉ በኋላ ነገር ግን እውነታውን የሚያሳዩ ነጥቦች ይዘዋል ብለዋል። በሁለቱ አገራት መካከል እየተደረገ የተባለው ንግግር በምን መልክ እንደተጠናቀቀ በሚመለከት ዝርዝር ጉዳዮች ላይ ለመግባት ፈቃደኛ ሳይሆኑ ቀርተዋል። የፕሬስ ኃላፊዋ ትራምፕ በኢራን የስርዓት ለውጥ ተሳክቷል ሲሉ የተናገሩትን ሀሳብ በመደገፍ ተናግረዋል። ሌቪት ለጋዜጠኞች የኢራን አመራሮች መገደላቸው በመግለጽ ሞጅታባ ካሜኒን ማንም አላያቸውም ወይም በእርግጠኝነት አልሰማቸውም ብለዋል። ሌቪት አሜሪካ በመካከለኛው ምስራቅ እግረኛ ጦሯን ታሰማራ እንደሆነ ተጠይቀው ለመመለስ ፈቃደኛ ሳይሆኑ ቀርተዋል። ነገር ግን ጦሩን ለማሰማራት የኮንግረስ ይሁንታን ማግኘት አስፈላጊ ላይሆን ይችላል ብለዋል። ጦርነቱ የሚያበቃበት ትክክለኛ ጊዜ ይታወቅ እንደሆነ ተጠየቀው ሌቪት አሜሪካ አንኳር ዓላማዎቿን ለማሳካት በጣም ተቃርባለች በማለት ቁርጥ ያለ ቀን ከመናገር ግን ተቆጥበዋል። ኢራን ከአሜሪካ ጋር የሚደረገን ውይይት ውድቅ ማድረጓ ጥልቅ አለመተማመን እንዳለ ያሳያል። ዋሽንግተን ንግግር የተደረገ መሆኑን ስትገልጽ ቴሄራን በበኩሏ ወዲያውኑ ውድቅ አድርጋለች። ይህ አለመግባባት የሚያሳየው ሁለቱ ሀገራት ከዚህ በፊት ባደረጓቸው ድርድሮች ወቅት የተፈጠረ ጥልቅ አለመተማመን ነው። ከዚህ ቀደም በሁለቱ ሀገራት መካከል ሁለት ጊዜ ውጥረትን ያረግባሉ የተባሉ ንግግሮች ተጀምረው ነበር። ነገር ግን ሁለቱም ንግግሮቹ በሂደት ላይ እያሉ አሜሪካና እስራኤል በቴሄራን ላይ ወታደራዊ ጥቃት ከፍተውባታል። ከኢራን አንጻር ንግግር መጀመር ጦርነት ይከፈታል የሚለውን እድል አይቀንሰውም። እንዲያውም ጦርነቶቹ የተጀመሩት ንግግሮቹ እየተካሄዱ ባለበት ወቅት ነው። ለዚህም ነው የትራምፕ ንግግር በጥርጣሬ የታየው። ነገር ግን የኢራን ማስተባበያም ቢሆን እውነታውን አያሳይም። ከመጋረጃ ጀርባ በርካታ ነገሮች እየተከናወኑ ነው። ዲፕሎማሲን የሚደግፉ ባለስልጣናት ሳይቀር ጫና ውስጥ ናቸው። በድጋሚው ድርድር መጀመር አደገኛ ሊሆን ይችላል። አሁን የሚደረግ ድርድር ከዚህ ቀደም ከተካሄዱት የተለየ የሚሆንበትን መንገድ የሚጠቁም ነገር ግን የለም። ለዚህም ነው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺን ጨምሮ ሌሎቹ የሀገሪቱ ባለስልጣናት ጠንካራ ድምጸት ባለው ቃል ንግግርን ውድቅ የሚያደርጉት። ኢራንና አሜሪካ ድርድርን የሚመለከት ምን እያሉ ነው? በመካከለኛው ምስራቅ የሚካሄደውን ጦርነት ያስቆማሉ ተብሎ ተስፋ የተጣለበት የአሜሪካና ኢራን ንግግርን በተመለከተ የሚወጡ መረጃዎች አሁን እርስ በርሳቸው የሚጣረሱ ናቸው።
የዋይት ሃውስ የፕሬስ ኃላፊ ካሮላይን ሌቪት ሐሙስ ዕለት ፕሬዝዳንት ትራምፕ ባለፉት 3 ቀናት ከኢራን ጋር ውጤታማ ንግግር ማድረጋቸውን ገልጻለች። ኃላፊው አክለውም ዘመቻው ከተያዘለት ጊዜ ቀድሞ የተካሄደ መሆኑን እና የኢራን አስተዳደር መውጫ መንገድ እየፈለገ መሆኑን ተናግራለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ከዋሽንግተን ፍጹም ተቃራኒ የሆነ አስተያየት ሰጥተዋል። እንደ ውጭ ጉዳይ ሚኒስትሩ ከሆነ ኢራን ለአሁኑ ምንም የመደራደር ፍላጎት የላትም። ሚኒስትሩ አክለውም ይህ መልእክት በወዳጅ ሀገራት በኩል ተላልፏል ያሉ ሲሆን እነዚህ ልውውጦች ግን ውይይትም አይደሉም፣ እንደ ድርድርም አይወሰዱም፣ ምንም አድርገን ልንወስዳቸው አንችልም ብለዋል። ትራምፕ ግን አሁንም ኢራን እየተደራደረች ነው በሚለው አቋማቸው እየጸኑ ናቸው። አክለውም በራሳቸው ሕዝብ እንገደላለን ብለው ስለፈሩ ለማመን ፈርተው ነው እንጂ እየተደራደሩ ነው ሲሉ ተደምጠዋል። አክለውም እኛም እንዳንገላቸው ይፈራሉ ብለዋል። ሌላኛው አሜሪካ ጦርነት እንዲያበቃ በሚል ያቀረበችው ባለ 15 ነጥብ ምክረ ሀሳብ ራሱን የቻለ አወዛጋቢ ሆኗል። ረቡዕ ዕለት ኢራን 15 ነጥቦችን የያዘ ምክረ ሀሳብ ከአሜሪካ እንደደረሳት ተገልጾ ነበር። የኢራኑ ፕሬስ ቲቪ የሀገሪቱን ከፍተኛ የፖለቲካና የጸጥታ ባለስልጣናት ጠቅሶ ጦርነቱን ለማስቆም ሀገሪቱ የራሷ ቅድመ ሁኔታ እንዳላት ዘግቧል። ይህም ጦርነቱ ላደረሰው ውድመትና የገንዘብ ካሳ ክፍያ የሚጨምር ባለ 5 ነጥብ ቅድመ ሁኔታ ነው። ከዚህም በተጨማሪ ጦርነቱን በሁሉም ግንባሮች ማስቆም ተካቶበታል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የሚካሄደው ጦር እንደቀጠለ ሲሆን ኢራን አደረሰችው የተባለ የሚሳኤል ጥቃትን ተከትሎ ከእስራኤል የኃይል ማመንጫ ጣቢያ ጭስ ሲወጣ ታይቷል። እስራኤል በበኩሏ በቴህራን የምታደርገውን ድብደባ ቀጥላበታለች። ለዛሬ ያዝናቸው ዘገባዎች እነዚህን ይመስላሉ። እስካሁን ስለተከታተላችሁን ከልብ እናመሰግናለን። መልካም አዳር።